አያልፍም ያልኩት ሁሉም አለፈ፣ የደበዘዘው ደምቆ ተጻፈ ይላል ገጣሚው። ይህን ቪዲዮ እስከ መጨረሻ ድረስ አብራችሁ ተከታተሉ። ብትጠቀሙበት እንጂ አይጎዳችሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ካሳለፍኩት የአረብ ሀገር ቆይታና አሁን ካለሁበት ህይወቴ ቀንጨብጨብ እያረኩኝ ወደ እናንተ አደርሳለሁ ማለት ነው። አብራችሁን ቆዩ። ቪዲዮውን በላይክ ጀምሩት፣ እስከ መጨረሻው ተከታተሉ ማለት ነው። እና አልሐምዱሊላህ ረብል ዓለሚን ሱመ አልሐምዱሊላህ ሱመ አልሐምዱሊላህ። አላህን እንዴት አድርጌ ማመስገን እንዳለብኝ እኔ እንጃ አላቅም። በአላህ አልሐምዱሊላህ ማለት ብቻ በቂ አይደለም ለኔ ላደረገው ውለታ ብዬ የማስብ ሰው ነኝ ማለት ነው። ብቻ አልሐምዱሊላህ ከማለት ውጭ ምን እንላለን? እናማ እላችኋለሁኝ አንድ አረብ ሀገር ላይ ከደከማት፣ ናፍቆት ካደከማት፣ ስራው ካደከማት፣ ከራባት ከጣማት፣ የሰው ፊት ከገረፋት እህቶች መካከል አንዷ ነበርኩኝ። የስደትን ጥግ፣ የናፍቆትን ጥግ፣ የአረብ ሀገርን ስቃይ አውረዱን፣ የሰው ፊትን፣ መከፋትን፣ መጠማትን፣ መራብን ሁላ አይቻለሁ ማለት ነው። ግን አልሐምዱሊላህ ረብል ዓለሚን ያ ሁሉ ነገር አልፎ ደግሞ ዛሬ በሀገሬ ላይ በቤቴ በራሴ ጎጆ ለእንደዚህ በቅቻለሁ ማለት ነው። የመዲያምን ቤት ከላይ ከታች እንደዚህ በኹር ሳዞር እውነት የራሴን ቤት መቼ ነው ለራሴስ እንደዚህ ጉድ ጉድ የምለውል ነበረ። ግን ደግሞ ኢንሻአላህ አንድ ቀን የምትለዋ ቃል ካፌ አትለየኝም ነበረ። አልሐምዱሊላህ ረብል ዓለሚን አላህ የለመንኩትንና የጠየቅኩትን ሁሉ አድርጎልኛል። አልሐምዱሊላህ የኔ ጌታ። የመዲያምን ቤት ጽድት አድርጌ ስራውን ሁላ ሰርቼ አልጋውን አንጥፌ ዞር ብዬ ሳየው መቼ ነው ለራሴ ቤት እንደዚህ ሽር አድርጌ የማስተካክለው? መቼ ነው የኔስ እንደዚህ አይነት ህይወት የሚኖረኝ ነበር። ግን ኢንሻአላህ አንድ ቀን የምትለዋ ቃል አትለየኝም ነበረ። አልሐምዱሊላህ አዎ ተሳክቶልኛል። አላህ የለመንኩትን የጠየቅኩትን ስደት ላይ ሆኜ ያለቀስኩትን በሀገሬ ላይ ክሶኛል። አልሐምዱሊላህ ረብል ዓለሚን ብሎም አሁን ደግሞ የልጅ እናት ለሆን ትንሽዬ ነው የቀሩኝ። ትንሽ ቀናት ቀርተውኛል። አልሐምዱሊላህ ከዚህ በላይ ኒዕማ ምን አለ ታዲያ? ስደት ብዙ ነገር አሳልፋችሁ ያ ሁሉም ናፍቆት፣ ድካሙ፣ የሰው ፊት ማየቱ፣ ስራው ብዙ ነገር ተደራርቦ አሳልፋችሁ ሀገራችሁ ላይ ገብታችሁ ደግሞ እንደዚህ እንደመኖር ቀላል ነገር የለም። ወላሂ ብዙዎቻችን እንደ ቀላል ልናየው እንችላለን። ግን የአላህ እንጃ አልሐምዱሊላህ ረብል ዓለሚን ከዛ ሁሉ ስደት ወጥቼ ከዛ ሁሉ ናፍቆት፣ ድካም፣ ስንቱ ነገር ኧረ ስንቱ። አሁን ግን በሀገሬ ላይ በራሴ ቤት በጎጆዬ የልጅ እናት ለሆን ጉድ ጉድ እያልኩ ያለው እንሰት ነኝ። አልሐምዱሊላህ ረብል ዓለሚን መጨረሻዬንም አላህ ያሳምርልኝ። እና ምን ላችሁ ፈልጌ ነው ይሄ እኔ እንደኔ ላሉ እዛ አረብ ሀገር አሁን ላይ በጣም በናፍቆት በብዙ ነገር እያሳለፋችሁ ያላላችሁ እህቶች ብርታት ይሆናል፣ ተስፋ ይሆናል፣ ጥንካሬ ይሆናል። ከአላህ ተስፋ መቁረጥ እንደሌለብን ላሳውቃችሁ ነው ማለት ነው። ሀቂቃ ብዙዎቻችን እኔ ራሱ ብል ነበር አንዱ ሀገር ያልገባም በቃ እኔ እዚሁ ነው በቃ እንጂ የሚሆነው ሀገር ያልገባም ወይ ብዬ አንዳንዴ ይል ነበር። ግን አብሽሩ ሁሉ ነገር ባይሳካ በዚህ ቀን እገባለሁ ብላችሁ በዚህ ወር እገባለሁ ብላችሁ ያሰባችሁት ባይሳካ አላህ ለእናንተ ኸይሩን ቀን ይዞላችሁ ነው። በአላህ ላይ መቼም ቢሆን ተስፋ እንዲያቆርጡ ዱዓ አድርጉ። ወላሂ ዱዓ አድርጉ። አላህ የተበዳዮችን ዱዓ ሁላ ይሰማል። ዱዓችሁን ሁሉ ይሰማል። እኛ እንቸኩላለን እንጂ ያረጋችሁት ዱዓ ያረግነው ዱዓ ጠብ አትልም መሬት ላይ። ግን እኛ ዛሬውኑ ካልሆነ ብለን እንላለን፣ እንፈጥናለን፣ ትዕግስት የለንም እንጂ አላህ በሰዓት ሁሉንም ያደርግልናል። ተስፋ እንዲያቆርጡ አብሽሩ፣ አብሽሩ፣ ወላሂ አብሽሩ። በስደት ላይ ልባችሁ ቁስል ያለ ድክም ያለ በናፍቆት ድክም ያላችሁ ስራ ሁሉ ድርብርብ ብሎባችሁ ከአቅማችሁ በላይ ሆኖ በጣም ያዘናችሁ እህቶቼ አብሽሩ፣ አብሽሩ። ወላሂ ኢንሻአላህ የቀን ለእናንተም ይደርሳል። ዱዓ አድርጉ ብቻ የቂን ብላችሁ ዱዓ አድርጉ።
ወደፊት እናንተም በሀገራችሁ ላይ የፈለጋችሁትን ሆናችሁ እንደምትኖሩ በቤታችሁ እንደምትደሰቱ ከሰው ቤት እንደምትወጡ ከታዛዥነት እንደምትወጡ በአላህ ላይ ሙሉ ተስፋ ይኖራችሁ፣ ተስፋ እንዳትቆርጡ እላችኋለሁ። የዛሬው መልእክቴ ባጭሩ ይች ናት። ለእናንተ ብርታት ጥንካሬ ይሆናል ብዬ ነው። ወላሂ አልሐምዱሊላህ። አሁን ደግሞ እየታገልኩት ያለሁት ሀገሬ ገብቼ ከዩቱብ ተስፋ አልቆርጥም ብዬ ነው። አዎ ከዛ ከሰው ሀገር ፈተና ከአረብ ሀገር ሁላ አውጥቶ አላህ ለሀገር ያብቅቶ እንዲህ አድርጎኝ የለ። አሁንም ኢንሻአላህ በዩቱብ ስኬታማ እንደምሆን አልጠራጠርም። ይኸው ትግል ይዣለሁ፣ እታገላለሁ። ኢንሻአላህ አንድ ቀን ፈምሳለሁ ብዬ። አዎ በሳምንት ብዙ ወጪዎችን ልታወጡ ትችላላችሁ ዩቱብ ስትሰሩ። ሀቂቃ አንድ ቪዲዮ አፕሎድ ለማድረግ 50 ብር 60 ብር ይሞላል። የበለጠ ይመጣል፣ የበለጠ እናገኛለን፣ እንፈምሳለን፣ ህይወታችንን በቃ እንቀይራለን ብለን ነው እየታገለን ያለ ነው ማለት ነው። እና አሁን ደግሞ እየታገልኩት ያለሁት እሱን ዩቲዩብ ነው። ኢንሻአላህ አላህዬ ተስፋ አለኝ፣ በሱ ሙሉ ተስፋ አለኝ ጥሎ እንደማይጥለኝ። በዚህም ደግሞ አልፎ ፈምሼ ስኬታማ ሁኜ ይችን ዛሬ ያወራኋትን ቀን ደግሞ የስደትን ቀን ያወራኋትን በዩቲዩብ ያለኝን ቆይታ እንደማወራ በአላህ ሙሉ ተስፋ አለኝ። አበረታቱኝ፣ ላይክ ሼር አድርጉልኝ ፕሊዝ። ቪዲዮ እስከ መጨረሻው እያያችሁ አበረታቱኝ፣ አሳድጉኝ። እና የዛሬው አጭር መልእክት ይችን ትመስላለች። ለእናንተ ይጠቅማል ያበረታታል ብዬ ነው። አሰላሙ አለይኩም።